እኔ እውነት ለመናገር በጣም አዶናይ ከሚያስደንቀኝ ከሚያስገርመኝ ነገር አንዱ ያለውን ነገር ማድረጉ። ጌታቸው ረዳ ሞስት ኦፍ ዘ ታይም ወደዚች ወደ ሆቶ ሬስቶራንት እና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ። ኮሜዲያን እሸቱ መለሰ ያደረገውን ጉድ ላውጣ ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ፣ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ሁላችሁም ኦርቶዶክሳውያን ይሄን አድርጉ። በማርያም ሰላም ጤና ይስጥልኝ ጋይስ፣ እንደምን አላችሁ? በያላችሁበት ጊዜና ሰዓት እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ዛሬ አንዳንድ ቪዲዮዎችን ይዤላችሁ መጥቻለሁኝ። ሳያት ደምሴ አዲስ ጉድ ወጥቷል። የሷ የምናደምጥ ይሆናል። እንዲሁም ደግሞ አዶናይ ዛሬ አሜሪካ ገብተዋል ማለት ነው። እንዲሁም ደግሞ የወንድማችን ኮሜዲያን እሸቱ ቪዲዮ አለ። እሱም ደግሞ እንግዲህ የምናዳምጥ ይሆናል ማለት ነው። አብራችሁ እስከ መጨረሻ ከቆያችሁ ሀሳብ እንሰጥበታለን ማለት ነው። መልካም ቆይታ ይሁንላችሁ። ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት ይሄንን ሴራ። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ፣ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይኸውላችሁ፣ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይህንን ሴራ እንደከዚህ ቀደሙ እንድናከሽፈው እንድትረዱኝ፣ እንድታግዙኝ፣ እንድናደቃቸው እፈልጋለሁ። ምን መሰላችሁ የተፈለገው? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡት። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ አንድ ገዳም። ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ፣ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገሰጽ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም፣ እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም ዓይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ፣ የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ ላይ የገዳማት
ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር ለአባቶቻችን ዓለምን ትተውቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ የእሸቱ አይደለም። ፈንዳ ነው መነግረህ። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቶ ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ፣ እንዴት እንደምናከብራችሁ፣ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት አባቶቻችን ሆይ። በስዕል አድኗ ፊት ቁጭ ብላችሁ የምትነግሯት ብዙ ሮሮ አለብን። ሀገር እንደ በሶ እየተበጠበጠች ቤተ ክርስቲያናችን እንደ ችቦ እየነደደች ባለበት በዚህ ጊዜ የእናንተ ተግባር አይደለም። እናንተማ ስለ ጥጋባችን የምትራቡ፣ ስለ ሰላማችን የምትጸልዩ፣ ስለ በደል ስለ ኃጢአታችን ስለ መተላለፋችን ከእግዚአብሔር ምሕረት የምትጠይቁልን አባቶቻችን ናችሁ እናንተ። ይህ ተግባር የእናንተ አይደለም፣ በፍጹም የእናንተ አይደለም አባቶቻችን። ስለዚህ አንድ በኃጢአት በነውር የታወረ በብዙ አጀንዳ የታጨቀ ጉዳዩ ያዋጣል አያዋጣም እንጂ ሚዛኑ ትክክል ነው አይደለም የሚል ስብዕና የሌለው ሰው፣ የሌለው ተቋም፣ የሌለው ድርጅት፣ የሌለው ማህበር እናንተ ሊመራችሁ አይችልም። አባቶቻችን አይችልም። እሸቱ ልጃችሁ ነው። ቢያጠፋ ብትገጽጹት እግራችሁ ስር ቁጭ ብሎ እግራችሁ ስር ወድቆ ይቅርታ የሚጠይቃችሁ ልጃችሁ ነው። ጊዜውን፣ ገንዘቡን፣ ጉልበቱን በመስጠት ቤተ ክርስቲያንን በማገልገል ውስጥ ያለ ልጃችሁ ነው። ደግሞ ምን ስለዛም ይቅርታ ጠየቀ እኮ አባቶቻችን አይደለም። ስለዚህ ጉዳዩ አይደለም። ኦርቶዶክሳውያን በል ይህንን ቪዲዮ እጅህ እስኪደክም ድረስ ጣትህ እስኪደክም ድረስ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኮሜንት ላይ በመግባት እሺ ወንድማችን ወዳጃችን እንወዳለን፣ አባቶቻችን ሆይ እናከብራችኋለን ኮሜንት አድርጉ። ሁላችሁም ኦርቶዶክሳውያን ይሄንን አድርጉ። በማርያም ይሄንን ሴራ እናከሽፈው። በድንግል ነው መጠይቃችሁ፣ በድንግል በል። አንተ ግን ፈንዳ። ያልሰማችሁት ጉድ! እሸቱ መለሰ፣ ኮሜዲያን እሸቱ መለሰ ያደረገውን ጉድ ላውጣ። በጎጃም አገረ ስብከት አንድ ገደል ውስጥ የምትገኝ ወለተ ጴጥሮስ የምትባል ገዳም አለች። በጣም ተአምረኛ። እንግዲህ ጻድቋን ወለተ ጴጥሮስን ብዙ ገድሏን እናውቃለን። ጣና ገዳም ጣና ደሴት ውስጥም ብዙ ገዳማትን ገድማለች። እቺ እናታችን ጻድቅ ቅድስት ወለተ ጴጥሮስና እዛ የሰራውን ልንገራችሁ ምን እንዳደረገ። ገዳማውያን ብዙ ገዳሙ ራሱ ብዙ ምርት የሚመረትበት ወፍጮ ቤት አላቸው። በራሱ ነው የሚተዳደረው። ብዙ እርሻ ያለበት እየሸጡ ነው ገዳም የሚተዳደረውና እዛ በእግራቸው ነበረ የሚሄዱት። ከከተማ ለሚያስፈልጋቸው ለወፍጮው የሚያስፈልጋቸውን አክሰሰሪው በሙሉ በአህያ እየጫኑ ረጅም በእግር የ8 ሰዓት የ9 ሰዓት ጉዞ ነው። እንደው ደና ለሚጓዝ ሰው ማለት ነው። ወደ ከተማ መጥቶ ያሉትን ነገሮች ለመግዛት ለመሸጥም እና በጣም ረጅም ዓመት በእግራቸው ነው የሚመላለሱት። እነዚህ ገዳማውያን ሌሊት ይወጣሉ፣ ሲጓዙ ነው የሚያድሩትና ለነዚህ ገዳማውያን ለገዳሙ አይሱዚ ገዝቶ ነው የሰጠው። ከብዙ ችግር ከብዙ እንግልት ታድጓቸዋል። ስለዚህ እናንተ የምትቀኑ ሰዎች በዚህ እንቁ ኦርቶዶክሳዊ ብዙ ገዳማትን የሚረዳ የሚጠቅም
ልጃችን የምትቀኑ ሰዎች ገስጹ ስላያችሁ ላይ ያለውን መንፈስ እንዲህ የገፋችሁ የሚሰሩ ሰዎችን ከቤተ ክርስቲያን አታስወጡ ገስጹ አሁን እኔም ሁሌም የሱ ደጋፊ ነኝ ኖርማል አይደለም ከሚለው ጀምሮ ማለት ነው ትውልድን ለመቅረጽ አስቦ ሲነሳ ሆ ብላችሁ የተነሳችሁ ቅናት መንፈስ ካልሆነ ሌላ ምንም የለባችሁም ለቃሉ ይቅርታ በነገራችን ላይ ሁለቱንም ቪዲዮዎች ያመጣሁት የቺ እህታችን የተናገረችው ምናልባት አንዳንዴ ስህተት እንዳይኖር ብዬ ነው ይሄንን የወንድማችን ኮሜዲያን እሸቱ የሰራው በጎ ነገር ያመጣሁት ማለት ነው። እንግዲህ ቀደም ብለን የሰማነው ወንድማችን ደግሞ እንግዲህ ቤተክርስቲያኗ ላይ እየተሰራ ያለ ሴራ እንዳለ የሚገልጽ ነገር ነው እየተናገረ ያለው ማለት ነውና እንግዲህ ቀደም ብሎ ከሳምንት በፊት እንዳየነው ከእግረኛው ሚዲያ ጋር የነበረው ቆይታ የገዳም አባቶች መጥተው እንግዲህ ኢንተርቪው ተደርጎላቸው ብዙ ነገሮችን ልክ ያልሆኑ ነገሮችን ሲናገሩ ነበር። እንግዲህ ይሄንን ብዙ ሰዎችን አስቆጥተዋል ማለት ነው ከኔ ጀምሮ ማለት ነው። እንግዲህ ይሄን ያልተገባ ድርጊት ምናልባት ለሌሎች ሰዎች ጥሩ መልእክት የሚያስተላልፍ አይደለም። የእግረኛ ሚዲያ ደግሞ እዚህ ላይ የሰራው እጅግ በጣም ልክ ያልሆነና ምናልባት ሴራ ሊኖርበት የሚችል እንዲሁም ደግሞ ለገንዘብ ብሎ ያደረገው እንደሆነ የሚያሳይ ነገር ነበረ ማለት ነው። እንግዲህ ስለዚህ ጉዳይ ነው እየተወራ ያለው ማለት ነው። እናንተ እዚህ ላይ ምን የምታውቁት ነገር አለ? እና በአጠቃላይ ቤተክርስቲያኗን ለማጥፋት እየሰሩ ያሉ ሰዎች እንዳሉ ነው እንግዲህ ይህ ወንድማችን እየተናገረ ያለው ማለት ነው። እኔ በበኩሌ እቺ ቤተክርስቲያን መጠበቅ ያለብን እኛው ራሳችን አማኞች መሆናችንን ነው እንጂ ሌላ እዛ ቤተክርስቲያን ውስጥ ያለ አገልጋይ ሊጠብቃት ይችላል እንደ ግለሰው። ነገር ግን እጅግ በጣም ማገዝ ወይ ደግሞ እቺ ቤተክርስቲያን እንደ ዘበኛ ቆመን የምንጠብቃት እኛ ነን ብዬ ነው ማምነውና እንግዲህ ይህንን ነገር የምታውቁት ነገር ካለ ኮሜንት ላይ ብትጽፉልኝ ደስ ይለኛል። እኔ በበኩሌ ደግሞ ይሄንን ነገር ማድረግ ማገዝ አለብን ብዬ አስባለሁ ማለት ነው። እንግዲህ ይሄንን መልእክት ነው ማስተላለፍ የምፈልገው ማለት ነው እና ወደ ቀጣይ ቪዲዮ ላሸጋግራችሁ። ሳያት ደምሴና በፖለቲከኛው ጌታቸው ረዳ ማለት ነው። እስኪ እሱን እናዳምጥ። ሀብታሙ የተናገረው ቪዲዮ አለ፣ እሱን አዳምጠን እንመጣለን። የሚመጡት እዚህ ቢልዲንግ ላይ መጀመሪያ ጌታቸው ረዳ ከመቀሌ እንደተባረረ ወደዚህ ቢልዲንግ ተወስዶ እዚህ ቢልዲንግ ላይ አንድ ሚስጥራዊ ሚራክል ቤት አለች። ጌቾ ደህና ሰንብት የተባለው እዛ ይመስለኛል። ይሰጡሃል። ያው የብላክሜል መደረጉ ምናምኑም እዛው ያልቃል ይመስላል። ለማንኛውም ጌታቸው ረዳ ሞስት ኦፍ ዘ ታይም ወደዚች ወደ ሆቶ ሬስቶራንት እና ወደዚህ ህንጻ ሲመላለስ ብዙ ጊዜ ሳያት ደምሴ ከጌታቸው ረዳ አትለይም ይላሉ የመረጃ ምንጮቻችን። አንዲት እንዳውም ፎቶግራፍ የሆነ ኮርነር ላይ ማለት በድብቅ የተነሳ ፎቶግራፍ ተለቆ ተመልክተናል። በአብዛኛው ጊዜ የማይለያዩትና ሁልጊዜ እዛ በድብቅ የሚመጡት ሀያትና ጌታቸው ረዳ ናቸው። ምስጋኑ ወደዛ በተመላለሰ ጊዜ ሁሉ ሉላ ገዙን ይዞ ነው የሚመላለሰው ነው ማነው የሚዲያ ባለሙያ ሉላ እና ይሄ ሲጋር ምናምን የሚባል ነገር አለ። እሱን ይመጋሉ። የሚከታተላቸው ሰው እዛ አካባቢ ያለ አካል እንደደረሰው መረጃ የነሱ ፐርሰናል ነገር ምናምን ብዙ እኮ የሚመለከተን ጉዳይ ሆኖ አይደለም እንደ ፐርሰናል። ግን እነዚህ የመንግስት ባለስልጣናት ናቸው፣ ህዝብ የሚያስለቅሱ ናቸው። አብረዋቸው ያሉ አካላት ምንድን ነው እያደረጉ ያሉት? ከዛ 98 ቢሊዮን በመንግስት ባለስልጣናትና በአርቲስቶች ወዘተረፈ በጋራ ባክኗል ከተባለ በኋላ በቃ ዝምጭጭ ነው ያለው። እኛ ዝምጭጭ ሳንል ዱካዎች እያፈላለግን ነው። አሁን ከገንዘቡ ጋር ቀጥታ ግንኙነት አላቸው የላቸውም የሚል ነገር አይደለም እያነሳን ያለ ነው። ገንዘብ ጠፍቷል፣ የሀገር ሀብት ተመዝብሯል፣ የትኛው ባለስልጣን ከማን ጋር ይገናኛል የሚለውን ነገር ደግሞ ስናጣራ ያገኘነው መረጃ የሚያሳየን እነዚህን አካላት ነው። ይሄ ጌታቸው ረዳና ሉላ ማናት እጻ ህይወት ጌታቸው ረዳና ማነው ስማ ሳያት ናቸው። እጻ ህይወት ወደዛ ቤት እንደምትመላለስ አንስተዋል። ግን ስፔሲፊክ እጻ ህይወት ከከሌ ጋር ብለው አሶሲየት ያደረጉት ባለስልጣን የለም። ይመረጃ ፍሬዎት የቴሌዋ ፍሬዎት 4-5 ሰው ይዛ መጣ። የራት ምሽት አድርጋ ቢል 400,000 ከፍላ ሄደች። እዚህ ሬስቶራንት 4-5 ሰው ከፍለ 400,000 ብር ቢል የምትከፍል ከሆነ ሲጋር ባር ላይ ማአት ጀሌዎች ሰብስበህ በልዩ ሁኔታ ልደት ስታከብር ስንት እየወጣ ነው? አምባሳደር ምስጋኑ
ከየት አምጥቶ ነው እሱ አሁን በ400 ሺህ 500 ሺህ ምናምን በሚሊዮን የሚቆጠር ገንዘብ እንደፈለገ የሚበት ነው? ሌላው እጅግ በጣም መነጋገሪያ የነበረ ጉዳይ ይሄንን ነበረ። የሳያት ደምሴ ሉላ ገዙና የእፀ ሕይወት ማለት ነው። እንግዲህ እዚህ ላይ እኔ ማለት የፈለግኩት ምንድን ነው እዚህ ላይ ያለው ሶስቱ ላይ ብዙ ጊዜ የሚነሳው እንግዲህ ጨዋ እንደሆኑ ነው የሚነሳውና እንግዲህ እነዚህ ልጆች እዚህ ላይ የገቡበት ምክንያት ምን ይመስላችኋል? ገንዘብ፣ ስልጣን ወይስ ምን ይመስላችኋል? እዚህ ላይ ሀሳብ እንድታስቀምጡበት ነው እንግዲህ ይዤላችሁ የመጣሁት ማለት ነው። ምን ትላላችሁ? እዚህ ላይ ብዙ ሰው ነው እንግዲህ እየተነጋገረበት ያለው። እናንተ የምትሉት ነገር ምን አለ? እኔ እንግዲህ የገንዘብ ነገር እጅግ በጣም የሚገርም ነገር ነው። እንግዲህ ሳያት ደምሴ በማይጠበቅ ሁኔታ ነው እዚህ ቦታ ላይ የተገኘችውና እንግዲህ እኔ እንጃ ለሳያት በጣም ግርም ነው ያለኝ ማለት ነው። እና ሀሳብና አስተያየታችሁን ማስቀመጥ ትችላላችሁ እዚህ ጉዳይ ላይ ማለት ነው። ወደ ቀጣይ ቪዲዮ ሳሸጋግራችሁ አዶናይ ወንድማችን አለ። አዶናይ አሜሪካ ገብቷል። ዛሬ ደማቅ አቀባበል ተደርጎለታል ማለት ነው። እንግዲህ እሱን እናዳምጥና ይህንን ቪዲዮ እንዘጋዋለን ማለት ነው። ጋይስ እኔ እውነት ለመናገር በጣም አዶናይ ከሚያስደንቀኝ ከሚያስገርመኝ ነገሩ አንዱ ያለውን ነገር ማድረጉ። ይህንን ቪዲዮ አይተንመር። እኔ ግን ልጅ ከወለድኩኝ እንደኔ ጥሩ አባት በጣም ጥሩ አባት ነው የምሆነው። መጥፎ አባት አልሆንም፣ ጥሩ አባት ነው የምሆነው። ያ ጋይስ እንዳያችሁትም ብሏል። መጥፎ አባት አልሆንም፣ ጥሩ አባት ነው የምሆነው ብሏል። አሁን ደግሞ እስቲ ምንድነው የሆነው? እኔ ውስጥ Happy birthday, Shay. تعمل بوديجي. ያ ጋይስ እውነት ለመናገር በቃ ትችላለህ። እውነት ለመናገር በጣም ጥሩ ልብ ነው ያለ። እግዚአብሔር ካንተ ጋር። ታንክ ዩ All right. Adonai, welcome to Minnesota. Good? Yes. የነበረኝ ቆይታ ይህንን ይመስላል። እንግዲህ አዶናይ ወንድማችን ዛሬ አሜሪካ ገብቷል ማለት ነው። እጅግ በጣም ደስ ይላል። እንግዲህ አሜሪካ የሄደበት ጉዳይ 1000 የልብ ህሙማንን ለመርዳትና ለማሳከም መሆኑን ሁላችንንም ሰምተናል ማለት ነው። እንግዲህ የተሳካ እንዲሆንለት ምኞቴ ነው ማለት ነው። እንግዲህ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ጤና ይስጥልኝ።